መንጃ ፈቃድ ያልወጣም። ስለዚህ ምን የተጠቀምኩት? እኔ እኮ አንተ መኪና የነዳሁት እኮ ረዥም ስለነዳ ላግዝ ብዬ ነው የነዳሁት እንጂ ምንድን ልጠቀም? መንጃ ፈቃድ ቀበጥሽ እኮ እኔ ላናገርልሽ ነበር። እግዚአብሔር ምንድን ነው የቀበጥኩት? አልቀበጥኩም። እንዲህ ይለን ነበር። አልቀበጥኩም። ማሳር እለዋለሁ ሂጂ መቃንኮ ሞንጀዳማ ምናምን አረባክ ወንድ ያልሽ አንቺ እኔ ቋንቋው ምን ችግር እንግዲህ። እሺ ሌላ ጥያቄ ግን ሲሪየስ ልጠይቅሽ። ብዙ ጊዜ የሚያጋጥመኝ ፌመስ ሴቶች ናቸው። ፌመስ ሴቶች አሁን ሰዎች ማይገምታቸው ብዙዎች ጋር ከፌመስ ሴቶች ጋር ይወዱኛል፣ ብዙ ነገር ጋር ደርሳለሁ፣ ብዙ ደረጃ ደርሳለሁ። ከዛ ነገሮች እንዳልተፈጠረ የሚቆጥሩት ስለምንድን ነው? እኔ በጣም ማልችለው ነገር እሱ ነው። ኮኪኔ ካንቺ ጋር አሁን ሴክስ አድርጌ በነጋታው ኖርማል መሆን አልችልም። ወይ ግንኙነታችን ይቀጥላል ወይ ይቆማል። ለምንድን ነው አንዳንድ ሴቶች እንደዛ የሚቆጥሩት? የሆነ ግንኙነት ከተፈጠረ በኋላ እንደ ኖርማል የሚቆጥሩት ለምንድን? ቅድም እያልኩ ነበር እኮ ወይ በቃ ሴት ልጅ ወንድ ልጅ ጎበዝ አይደለም ብላ ካሰበች ኢንትረስት የላትም በነጋታው ማግኘት ምናምን ይመስለኛል። ላይፍ ይቀጥላል። ከዛ ትዘጊዋለሽ፣ ደግሞ ሌላ ሰው ተረኛ ሌላ ሰው ጋር ትሄጃለሽ፣ ከሌላ ሰው ጋርም እንደዚህ ድረስ ይፈጠራል፣ ትለያያለሽ። አው ግን ከዛ የሆነ የራሳቸው የሆነ ፖይንት ላይ ሲደርሱ ሁሌ ያንን ሰው ነው የሚያስቸግሩት። ሌላ ሰው መጨመር አይፈልጉም በህይወታቸው። ተደጋጋሚ ቀረረ ምናምን ያ ወንድ ላይ ነው ፎከስ። ሁሌ ተደጋጋሚ የሚመጡት እዛ ወንድ ላይ ነው። እና ብዙ ጊዜ ወንዱ ካልተመቻ ሴት ልጅ በነጋታው ቼክም ላታረግ ትችላለች። በሌላ ቀንም በቃ ምንም እንደማይታወቅም አክት ልታረግ ትችላለች። ለምን ደስ ብሏት እየጮኸች አርጋ እኮ ነው ነው የሚልሽ። እንደዛ ከሆነሽ አፍራ ነው እፍረት ይዟት ነው። የምን እፍረት እንጃ። በቃ እዛ ነገር ውስጥ ደፍራ እንደዚህ መግባቷ ምናምን በቃ ወይ ያከበረች ወይ የወደደች መሳሳቷ ምናምን ሜቢ እፍረት ሲፈጥር ነገሮችን ድፍን ማድረግ ይመረጣል ይመስለኛል። እሺ ለምንድን ነው ሲንግል ማም የበዛው ኢትዮጵያ ውስጥ? ሳይታወቁ ይጋቡና ልክ ሲታወቁ ይፈታሉ። አብዛኛው ትዳር መጀመሪያ የሚሆነው ምንድነው? ልጅ ማርገዝ ነው። እና ብዙ ወንዶች ልጅ ማርገዟ ትዳር ውስጥ ገፍትሮ ይከታል። ልክ ሲግባቡ ይፈታሉ። እኔ ከጋብቻ በፊት እንትን ልጅ አያስፈልግም ነው። እኔ ያው እሺ ለምንድን ነው አሁን ብዙ ሴት መወንጨፍ ያበዙት? የሚወነጨፉት ለምንድን ነው? መወንጨፍ ምንድን ነው? መወንጨፍ ምንድን ነው? እርግጠኛ ነኝ አንቺንም ክለብ ጋይስ፣ እኔ አሁን ኮኪ ጋር ጓደኛ ነኝ፣ ግን እርግጠኛ ክለብ ይዣ ብሄድ እንደምትወነጨፍ እርግጠኛ ነኝ። መወንጨፍ ምንድን ነው? ከአንተ ጋር ብሬ ሄጄ ከዛ ከሌላ ወንድ ጋር ምናምን ከዛ አንተን ላይ ሹ ብሎ ምናምን ኧረ ወፍ። እኔ በእንደዚህ ይሄ እቺ ፖይንት እኔ የተጨበጨበ ማንነት ነው ያለኝ። ሌላ እኮ ዊርድ ሊሆን እችላለሁ፣ ግን እቺ የተጨበጨበ ማንነት ነው። እኔ ነገ ክለብ ይዤ እሄዳለሁ፣ ቆንጆ ክለብ። ከዛስ ክለብ ሄደህ ከዛ ምን ልታረገኝ ነው? ምን አረግሻለሁ? ክለብ ሄደሽ እኮ አንገተሽ እኮ ነው የምትመጪው። ከዛስ መጀመሪያ እንዳመጣሁ ሁለት ኦፕሽን ምናምን ልትለኝ ነው? ለምን ሁለት ኦፕሽን? አንቺ ሆርኒ ካልሆንሽ እሱ እኮ አንቺ ሆርኒ ስትሆኝ የሚመጣ ኦፕሽን እኮ ነው። እሺ ሁለተኛውስ? አንተ ሆርኒ ስትሆኝ የሚመጣው ሊሆን ነው? እኔ አልሆንም። ኖሮ ያኔ ሳገኝሽ አልሆንም እንዴ? በቀን በመኮንኖች ውሃ መዋኛው ሆርኒ ለመሆን ማታና ቀን ይፈልጋል እንዴ? እንዳው ሁኔታው ክለብ ውስጥ ገብተህ እንዴት ነው ሆርኒ ላትሆን የምችለው? እኔ እናንተ የተገናኘነው ግን በቀን ነው። መዋኛ ገንዳ ጋር ነው ልትዋኝ ነው የመጣው። በቃ ምን ልትል ያስብልሃል? ምን ማለት በቃ አይጋብዝም ሁኔታው ማለት ነው። አይጋብዝም ሁኔታው
ይጋብዛል። ድራፍቱ አይጋብዝም? ድራፍቱን ስታዩ አሁን አይጋብዝም? ለምን ድራፍት ብቻ ጠጣን እናንተ? ድራፍት ላይ ያለው ቪዲዮ እናልኩሽ። ከዛ ሌላ የሚፈጠር ነገር አለ እንዴ? ድራፍት ላይ ሳይው ራሱ ያስቀኛል። እሱን ዳንስ ከዛ ውጭ አደንሽ። ከዛ ዳንስ ውጭ ትደንሻለሽ። እሺ አስብ፣ ክለብ ገብተን ደግሞ እሱ ዳንስ ተደንሶ እሺ ማለት እንዴት ነው ማለት ላይ ወቀ ቢሆን ከዚህ በፊት እንደዛ ስትኝ እንዴ እና ብለሽኝ አታውቂም እንዴ? ታውቂያለሽ እኮ መጣ ነበር እየሮጥኩ ሆርኒ ሆኜ እንደዛ ማስብ አይነት ሰው ቢሆን ነው። ጀስት ስለሚያዝናኝ ስለሚያስደስት እንጂ ዝም ብለሽ ዞረሽ ምናምን ስታይ ምናምን ሰው ሲጨፍር ምናምን ደስ ይላል። ሰው ላይ ሲጨፍር ቀልቡን አጥቶ ምናምን ሰው ለመገንገብ ነው የሚሄደው። ላይ ቆጥ ላይ ጨፈር አልችልም በዛው። ስለዚህ መጨፈርም አልፈልግም። ቆጥ ላይ ይዘሽ የሆነ ነገር ጠራ ያረክሽ ሰው ሲዝናና ማየት ነው ደስ ይላል። እሺ እና ዳንስ ሳታውቅ እንዴት ነው እሺ የሰው ዳንስ የምትተቸው አንተ? አሁን እሺ ቆይ መተቸት እኮ አላልኩም እኮ አይቼ ደስ ይለኛል እኮ አልኩት። ማለት የሴት እንደዚህ ስትረካ ምናምን አዎ ደስ ይላል። አሰብ መጣቱን ይዞ ከታች ወደ ላይ ትረካ ማየት ደስ ይላል። ያልከፈልሽበት ለመጠጣሽ ብቻ ነው የከፈልሽው፣ ለሴቶቹ አልከፈልሽም። ሌላ ሰው ጋር ሲደንሱ ታያለሽ። በቃ ደስ ይላል። ግን አንተ ይዛት ሄድካት ቺክ ስትደንስ ነው ሞራ አይደለ ደስ የሚለው። እኔ ዳንስ ስለማልችል እኔ ይዣት ሄድኳትን ልጅ ብዙ ጊዜ ሰው ነው የሚያስደንሳት። ለምን እንደ አንተ ነው እንጂ መደነስ ያለባት ዙራ። እኔ ዳንስ አልችልም፣ እኔም አልጋብዝም እኮ አንተ ትቀመጣለህ፣ እሷ ግን ለአንተ ነው የምትደንሰው። በቃ እይቷ ምናምን ወደ አንተ ነው መሆን ያለበት። በቃ ችግር የለውም፣ ነገ ታሳየኛለሽ። እሱ ነገ ነው ሙሉ ማለት ነው። ዳንስ አልችልም። ታላቅ ሩጫ ትሮጣለህ እንዴ? ቲሸርቱን ባገኝ ቲሸርቱማ ብላክ ምናምን ነው እንደዚህ የሚሸጥ ከተገኘ ነው። ማይሮጥ ሰው ምናምን እንደዚህ ውጪ ላይ የሚሸጡ አሉ አይደለ? ጨምረው ዋጋ ከ2000 እስከ 2500 አምና እኔ ማይሮጥ ሰው አግኝቼ 2500 ገዝቼ ሊሮጥኩት። በቃ የዕለት ሁለት ሳይሆን እንደዛ እንደ ነገ ሊሮጥ ቅዳሜ ከሰዓት ላይ ሐሳቡን ሲቀይር ሰውየው እኔ ገዛሁት። ለሩጥ እንዴ ነው? መቼ ነው ሩጫው? አሁን እሑድ ስራ አለኝ። እውነት ስራ ይበልጣል። ስራ ካለማ ስራ ይበልጣል። በእርግጥ መስሪያ ቤታችን ይሰጣል። በቃ ከደረሰኝ ሊደርሰኝ ይችላል። መንገድ ምናምንም ይዘጋጋል። መሮጥ የምትችልበት ሁኔታ ካለ ከቦሌ ነሳለሁ። በኦሎምፒክ አይታይች ስሮጥ እኮ ጎበዝ ነኝ። በጣም ሯጭ ነኝ እንጂ እኮ ግን የምትሮጥ ከሆነ ቀድመህ ማሟሟቅ አለብህ። አረ ማሟሟቅ ያስፈልግም። እኔ ጎበዝ ሯጭ ነኝ። እንዴ ስትራፖ መሮጡን እኮ በወቅቱ ልትሮጥ ትችላለህ፣ ግን ከዛ በነጋታው ስትራፖ ምናምን ይኖራል። ችግር የለውም። ትሮጣለህ። እንደዚህ ነው ስንሮጥ አደግን ሰው ነን እኮ። እኔ ኢትዮጵያ ህዝብ እኮ ማደግ ሞቱ ማደግ ሳይሆን ሰውነት ይፈጠራል። አረ እኔ ኢትዮጵያ ውስጥ እኔ ሰው ሮጦ ደከመኝ የሚል ሰው ካለ ስቃለሁ። ጉዳይ ለማስፈጸም እስቲ የሆነ ቦታ ሂጂ፣ ወይ ቀበሌ ወይ ክፍለ ከተማ ወይ የሆነ መስሪያ ቤት የመጀመሪያው ቁጥር ያለው አንደኛ ቢሮ እታችኛው አንደኛ ደረጃ ላይ የምታስፈርሚበት ቢሮ አራተኛ ፎቅ ላይ ትሮጫለሽ። ላይ እኮ መሮጡን እኮ ትሮጣለህ። ልክ ነህ፣ መሮጡን ትሮጣለህ። ግን በነጋታው ስትራፖ ምናምን ይዘሃል። አይ ሁሌ የምትሮጪ ከሆነ አይዘሽን ነው። ከዳሽን ባንክ 790 ነው የገዛ ነው አለ። ሲሸጥባት እርካሽ ነው እኮ በቴሌ ብር ነው። ለ7 ቀን ነው ለ8 ቀን ነው ሲሸጥ የነበረው። ከዛ በኋላ በቃ ተዘጋ። ጥግ ላይ ይዘሽ
የለም እዚህ ሐራም ብዙ ተከታታይ 4 እኮ ዓመት ለምጨረስ ከ10 ዓመት በፊት ማለት ነው። አሁን 27 ስንት ናቸው? አሁን 25 ከ8 ዓመት በፊት ከ8 ዓመት በፊት ደስ ይላል። ሩጥ መሮጡ ጥሩ ነው። ትዕይንቶቹ ምናምን መንገድ ላይ የሚታዩት ደስ ይለኛል። ነቆራው ምናምን ደስ ይላል ምናምን አትናገሩኝ እናንተ ወሬ ቀይሩ ቁጭ ያልነው ነገር ለመስማት ነው። ቁም ነገር ሳይሆን ስለ ሴክስ ለመስማት ነው። ከፈለኝ ነው ደግሞ ስሙ ያው እንደሚታለለው በጣም የሚገርመኝ ደግሞ ኢትዮጵያ ውስጥ ብር ልኮ ቻት ማድረግ የምትፈልጉ ምናምን ብለው ወንዶች እኮ ናቸው እኮ ኦነሮች። ያው እኔ ጋም እናውጣልኝ። እኔ ስንት ብሎ ወደ 4 አካውንት ዳጊ ነው ምናምን የምትል አካውንት ብሎክ አድርጌያለሁ። ወንድ እኮ ነው። ወንድ እንደሆነማ እኮ በስነ ስርዓት ታይቷል አሉ። በስነ ስርዓት ላይቭ ላይ እንድቁጭ ብሎ ናግባ ብሎ ጊፍተር አስገብቶ እንደዚህ ፎቶ ግሪን ስክሪን እንደዚህ ፎቶ አድርጎ ሲያልፍ የሚታይ አልመሰለውም እሱ እና ጊፍት ጋለሪ ሙላልኝና ምናምን ተብሎ ጊፍተሩም ደግሞ እሺ ምናምን ነገር ብሎ መጥቶ ሊሞላ ግሪን ስክሪን አድርጎ ሰውየው ልፍ ሲል ጎረምሳው አልታየም። ሰው እኔ ሆርኒ እንዴት እንደሚሆን ሰውየው እግሬ አውጪኝ ቶሎ ላጥ ብሎ የለም አሉ። ሰውየው ያሳዝናል። እና ተነቅቶባቸዋል። ወንዶች አትባልጉ፣ ጥሩ አይደለም። ትሪዮስን ታውቃቸዋለህ? በቃ ነገ ደውልልሻለሁ። እሺ ነገ ደውልልሽና የማስጨርጨር እራት እንበላና መጀመሪያ በሲንግል ሞቅ እናደርጋለን። መጠጥ ተወዷል። ተኪላ ነው የምጠጪው? ጎርደን ነው የምጠጪው? ጃጋ ማስተር ነው የምጠጪው? አልኮል አልጠጣም። እና ታዲያ ውሃ ይዘሽ ነው የምትጨፍሪው የምትዝናኙ ሌሊት ሙሉ? ግማሽ ሌትር ውሃ ይዤ ያዝ በላይ ነው። ጥሬ ስጋ አስተባለች። ጥሬ ስጋማ እንበላለን። ዘገየ ነው የምንበላው። ዘገየ አይደል? ዮናስ ጨርጭር። ዘገየንም ብበላ ደስ ይለኛል፣ ግን ዮናስ ጨርጭር ነው። በጣም የዘገየ ስጋ እኮ ምርጥ ነው። እኔ ተመችቶኛል። በቃ የዘገየ ስጋ ቀምሼ አላውቅም። የት ያለው? ሰሚት ያለው? በቃ ትጋብዥኛለች። ችግር የለውም። ሀሳብ ከኔ ሂሳብ ካንተ። ችግር የለውም። ብር በዝቷል። ሰው ነው ጠብ ብር በሽ ሂርናና ሂርና አይደለም ነግሬሻለሁ።
እንዳለ ስልክ ሰጣቸዋለሁ እያለ እስካሁን ሰው ላይ አርጉ። አዳም የምትባል ሰው የኔ እንትን